ሰላም እንዴት ናችሁ? በዛሬ ቪዲዮ ለሲኦሲ ተፈታኞች ጥያቄዎችን እንሰራለን። በደንብ ተከታተሉኝ። መጀመሪያው ጥያቄ if the current cost measurement basis is used, assets are measured at A. present value, B. replacement cost, C. the amount paid to acquire them, D. the amount which could be obtained by selling them። ይህ ጥያቄ እንግዲህ ቀጥታ የተወሰደው ከአይፋሬስ ኮንሰፕቹዋል ፍሬምወርክ ቻፕተር 6 ላይ የተቀመጠ ነው። ስለ ሜዠርመንት ቤዚስ በኮንሰፕቹዋል ፍሬምወርኩ መሰረት ሜዠርመንት ቤዚስ ሁለት ናቸው። አንደኛው ሂስቶሪካል ኮስት ቤዚስ ነው። ሁለተኛው ደግሞ ከረንት ቫልዩ የሚባለው ነው። በከረንት ቫልዩ ውስጥ ሶስት አይነት ሜዠርመንት ቤዚስ አሉ። የመጀመሪያው ፌር ቫልዩ ነው። ሁለተኛው ደግሞ ቫልዩ ኢን ዩዝ ለአሴት ሲሆን ፉልፊልመንት ቫልዩ ደግሞ ለሊያቢሊቲ ይሆናል። ሶስተኛው የከረንት ቫልዩ ሜዠርመንት ቤዚስ ደግሞ ከረንት ኮስት ሜዠርመንት ቤዚስ ነው ማለት ነው። ስለዚህ ከረንት ኮስት የከረንት ቫልዩ ዲቪዥን ነው። ከረንት ኮስት ደግሞ ሜዠር የሚደረገው አሴት በሚሆንበት ጊዜ ያንን አሴት ሪፕሌስ ለማድረግ የምናወጣው ኮስት ነው ማለት ነው። ስለዚህ ለዚህ ትክክለኛው መልስ ቢ ይሆናል። ከረንት ኮስት ከሂስቶሪካል ሜዠርመንት ቤዚስ ጋር የሚያመሳስለው ነገር ምንድነው? አሴቱ አኳየር በተደረገበት ይመዘገባል፣ ሊያቢሊቲው ደግሞ ኢንከርድ በሆነበት ይመዘገባል። ነገር ግን ከሂስቶሪካል ኮስት የሚለየው ለውጦች በሚኖሩበት ጊዜ ያንንም ለውጥ ሪፍሌክት የሚያደርግ ነው። ሂስቶሪካል ኮስት ግን ለውጥ በሚኖርበት ጊዜ ምንም አይነት ለውጥን አያሳይም። ኤክሰፕት በኢምፔርመንት ምክንያት የመጣ ለውጥ ካለ እሱን ያሳያል። ከዛ ባለፈ ደግሞ ዲፕሪሲዬሽን ወይም ደግሞ አሞርታይዜሽን የሚያሳይ ይሆናል ማለት ነው። ከዛ ባለፈ ግን ለውጥን የሚያሳይ አይደለም ሂስቶሪካል ኮስት በሚሆንበት ጊዜ። ከረንት ኮስት ግን ይህንን ለውጥ አብሮ የሚያሳይ ነው። በነገራችን ላይ ስለ አይፋሬስ ኮንሰፕቹዋል ፍሬምወርክ 8ቱንም ቻፕተር የያዘ ቪዲዮ ሰርቼላችኋል። ይበልጥ ማወቅ ከፈለጋችሁ እሱም ቪዲዮ ልትመለከቱት ትችላላችሁ። ሌላኛው ጥያቄ ኢንተርናል ኦዲተር ኢዝ አፖይንትድ ባይ ኤ the statutory body, B the shareholders, C the government, D the management። ከነዚህ ከቀረቡት ምርጫ ትክክለኛው ምላሽ ዲ ነው የሚሆነው። ኤ ላይ ያለው the statutory body ወይም ደግሞ ሬጉሌተር የሚባለው አካል ነው። ኢንተርናል ኦዲተርን አፖይንት አያደርግም። እንኳንስ ኢንተርናል ኦዲተርን ኤክስተርናል ኦዲተርን በአንዳንድ ኤክሰፕሽኖች ካልሆነ በስተቀረ አፖይንት አያደርግም። አንዳንድ ግን በህግ የተቀመጡ ነገሮች ህግን ተከትለው በማይሆንበት ጊዜ ኤክስተርናል ኦዲተርን አፖይንት ሊያደርግ ይችላል። ኤክስተርናል ኦዲተርን አፖይንት የሚያደርገው ሼርሆልደርስ ነው። ኢንተርናል ኦዲተርን ግን አፖይንት የሚያደርገው ማኔጅመንቱ ነው። ኢንተርናል ኦዲተርን ማኔጅመንቱ አፖይንት ያደረገውን ግን ስታቱቶሪ ቦዲ አፕሩቭ ሊያደርገው ይችላል እንደየህጉ ማለት ነው። ቢ ላይ ያለው ደግሞ ሼርሆልደር ነው። ሼርሆልደርስ ኢንተርናል ኦዲተርን አፖይንት አያደርግም፣ ኤክስተርናል ኦዲተርን ነው አፖይንት የሚያደርጉት። ሲ ላይ ያለው ደግሞ ገቨርንመንት ነው የሚለው። ገቨርንመንት ከስታቱቶሪ ቦዲ ጋር ተመሳሳይ ነው ኦልሞስት፣ ምክንያቱም ስታቱቶሪ ቦዲ የገቨርንመንት ኤጀንት ስለሆነ ማለት ነው። ስለዚህ ኢንተርናል ኦዲተርን ገቨርንመንትም አፖይንት አያደርግም። ለዚህ ትክክለኛው ምላሽ ማኔጅመንት ነው ማለት ነው። ሌላኛው ጥያቄ ደግሞ ጉድስ ኤንድ ዶክመንትስ አር ኤግዛማይንድ ኢን አኮርዳንስ ዊዝ ሌጅስሌሽን ኦርጋናይዜሽናል ጋይድላይን ኤንድ ፕሮሲጀርስ ፕላስ ኢት ኒድስ ባንክ ፐርሚትስ ቤዝድ ኦን ናሽናል ባንክ ዳይሬክቲቭ ኮሜርሻል ባንክስ ፖሊሲስ ዚስ ሪፈርስ ቱ A. regarding to import and export activities, B. regarding to declaration of tax, C. it emphasis in the internal control of a company, D. to have principal registration certificate። ከነዚህ ከቀረቡት ምርጫዎች ውስጥ እንግዲህ ትክክለኛው ምላሽ ኤ ነው የሚሆነው። ሪጋርዲንግ ቱ ኢምፖርት ኤንድ ኤክስፖርት አክቲቪቲ እንግዲህ ኢምፖርትም ኤክስፖርትም በሚደረግበት ጊዜ ሰነዶችን በህግ መሰረት ፕሮቫይድ የማድረግ ግዴታ አለባችሁ። ፕሮቫይድ ያደረጋችሁት ዶክመንቶችም ሪቪው ይደረጋሉ፣ ኤግዛማይን ይደረጋሉ። እንደዚሁም ደግሞ ኢምፖርትም ኤክስፖርትም የምታደርጉት እቃ ይፈተሻል ማለት ነው። በህግ የተፈቀዱ እቃዎች መሆን አለባቸው ኢምፖርትም ኤክስፖርትም ለማድረግ። ከዛ ባለፈ ደግሞ ኢምፖርትም ኤክስፖርትም በምታደርጉበት ጊዜ የባንክ ፐርሚት ያስፈልጋችኋል። ናሽናል ባንክ ባወጣው ዳይሬክቲቭ ፎሬክስ ዳይሬክቲቭ የሚባለው ማለት ነው። እዛ ላይ ኢምፖርትም ኤክስፖርትም በምታደርጉበት ጊዜ ማለፍ ያለባችሁ ፕሮሲጀርስ አሉ። ስለዚህ በዛ መሰረት ይሆናል ማለት ነው የምትስተናገዱት። ከዛ በተጨማሪ ደግሞ ባንኮችም የባንክ ፐርሚትን በሚሰጧችሁ ጊዜ በዚህ ዳይሬክቲቭ መሰረት ይሆናል። ስለዚህ ለዚህ ትክክለኛው ምላሽ ኤ ላይ ያለው ሪጋርዲንግ ቱ ኢምፖርት ኤንድ ኤክስፖርት አክቲቪቲስ ነው የሚሆነው እንጂ ሌሎቹ አያስኬዱም። ሌላኛው ጥያቄ ደግሞ the following cash inflow or outflow is generated from investing activities. A. cash paid to purchase materials, B. cash received from sales, C. cash received or paid from or to sales of fixed assets, D. cash paid to shareholders for dividends ይላል። ከቀረቡት አማራጮች እንግዲህ ትክክለኛው ምላሽ የሚሆነው ሲ ላይ ያለው ነው። ካሽ ሪሲቭድ ኦር ፔይድ ፍሮም ኦር ቱ ሴልስ ኦፍ ፊክስድ አሴትስ ነው። እንግዲህ ኢንቨስቲንግ አክቲቪቲ ውስጥ በጥቅሉ የሚካተቱት አንደኛው ፊክስድ አሴት በምትሸጡበት ወይም ደግሞ በምትገዙበት ጊዜ ካሽ ኢንፍሎ ወይም ደግሞ ካሽ አውት ፍሎ ይሆናል። ሁለተኛው ደግሞ በሌላ ኢንቲቲ ኢኩዊቲ ሼር ላይ ኢንቨስት በምታደርጉበት ጊዜ ኢንቨስቲንግ አክቲቪቲ ውስጥ ነው የሚካተተው።
ከዚህ ኢንቨስት ካደረጋችሁት ኢኩዊቲ ሼር ላይ ዲቪደንድ በምታገኙበትም ጊዜ ኢንቨስቲንግ አክቲቪቲ ውስጥ ልታስገቡ ትችላላችሁ። ካልሆነ ደግሞ ኦፐሬቲንግ አክቲቪቲ ውስጥም ማስገባት ትችላላችሁ። እንደ ምርጫችሁ ይሆናል ማለት ነው። አይፋሬስ ምርጫ ሰጥቷል። ከዛ ባለፈ ሌላ ኢንቲቲ ኢሹ ያደረገውን ከመንግስት ሊሆን ይችላል ወይም ደግሞ ኤኒ ቢዝነስ ኢንቲቲ ሊሆን ይችላል። ቦንድ በምትገዙበትም ጊዜ እንደዚሁ ኢንቨስቲንግ አክቲቪቲ ውስጥ የሚካተት ይሆናል ማለት ነው። እንግዲህ እዚህ ጋር ኮንፊውዥን እንዳይፈጥርባችሁ ኢኩዊቲ ሼር ላይ እና ቦንድ ላይ ኢንቨስት በምታደርጉበት ጊዜ እነዚህን ሴኩሪቲዎች ኢሹ ያደረገው የእናንተ ኢንቲቲ ሳይሆን ሌላ ተቋም በሚሆንበት ጊዜ ነው። የእናንተ ኢንቲቲ ከሆነ ኢኩዊቲ ሼርን ኢሹ ያደረገው ፋይናንሲንግ አክቲቪቲ ውስጥ ነው የሚገባው። ቦንድንም የእናንተ ኢንቲቲ ኢሹ ያደረገው ከሆነ የቦንድ ሰርተፊኬቱን በምትሸጡበት ጊዜ፣ በሌላ አነጋገር ኢንቲቲያችሁን ፋይናንስ በምታደርጉበት ጊዜ፣ ብድር በምታገኙበት ጊዜ ማለት ነው። በዚህ ጊዜ ፋይናንሲንግ አክቲቪቲ ውስጥ የሚካተት ይሆናል። በዚህ ማብራሪያ መሰረት ትክክለኛው ምላሽ የሚሆነው ሲ ይሆናል። በነገራችን ላይ ስለ ካሽ ፍሎ በአይፋሬስ መሰረት እንደዚሁም ደግሞ ጀነራል የሆነ ስለ ካሽ ፍሎ ቪዲዮዎችን ሰርቼላችኋለሁ። ቻናሌ ውስጥ ገብታችሁ ልትመለከቱ ትችላላችሁ። ስለዚህ ኤ ላይ ያለውን ስንመለከት ካሽ ፔር ቱ ፐርቼዝ ማቴሪያልስ የሚለው የሚካተተው ኦፐሬቲንግ አክቲቪቲ ውስጥ ይሆናል። ምክንያቱም ማቴሪያል በምንገዛበት ጊዜ ይሄ የዴይ ቱ ዴይ አክቲቪቲያችን ስለሆነ ኦፐሬቲንግ አክቲቪቲ ውስጥ የሚካተት ይሆናል። ቢ ላይ ያለውም ካሽ ረሲቭ ፍሮም ሴልስ ነው። ይሄም የዴይ ቱ ዴይ ስራችን ስለሆነ ኦፐሬቲንግ አክቲቪቲ ውስጥ ነው የሚካተተው። ዲ ላይ ያለውን ምርጫ ካሽ ፔር ቱ ሼርሆልደርስ ፎር ዲቪደንድስ የሚለው ይሄ ደግሞ ወይ ፋይናንሲንግ አክቲቪቲ ውስጥ ማስገባት ትችላላችሁ፣ ካልሆነ ደግሞ ኦፐሬቲንግ አክቲቪቲ ውስጥ ማስገባት ትችላላችሁ። እንደ ማኔጅመንቱ ውሳኔ ይሆናል ማለት ነው። ስለዚህ ይህንን አይፋሬስ ምርጫ ሰጥቷል። ሌላኛው ጥያቄ which of the following describes the classification and normal balance of unearned revenue account? unearned revenue account ሊያቢሊቲ ነው። በነገራችን ላይ revenue የሚለው ስያሜ ኢንካም ይመስላል፣ ነገር ግን እርን ያልተደረገ ስለሆነ unearned revenue የአካውንት ክላሲፊኬሽኑ ሊያቢሊቲ ነው። ኖርማል ባላንሱ የሊያቢሊቲ ደግሞ ክሬዲት ነው ማለት ነው። ስለዚህ ከቀረቡት ትክክለኛው ምላሽ የሚሆነው ኤ ላይ ያለው አካውንት ክላሲፊኬሽኑ ሊያቢሊቲ ነው፣ ኖርማል ባላንሱ ደግሞ ክሬዲት ይሆናል ማለት ነው። እንግዲህ unearned revenue ብዙ ጊዜ የሚያጋጥመው ኢን አድቫንስ ሰርቪሱን ከመቀበላችሁ በፊት ወይም ደግሞ የገዛችሁትን እቃ ከመውሰዳችሁ በፊት ወይም እቃው ለእናንተ ከመቅረቡ በፊት ክፍያ ከፈጸማችሁ ሰርቪሱን ፕሮቫይድ ማድረግ ያለበት ኤንቲቲ ሰርቪሱን ፕሮቫይድ እስከሚያደርግበት ጊዜ ለሱ ዕዳው ይሆናል፣ ለእናንተ ደግሞ ፕሪፔድ ይሆናል ማለት ነው። ብዙ ጊዜ እኛ ሀገር ኮመን የሆነው እንግዲህ ፕሪፔድ ሬንት ቤቱን ከመጠቀማችን በፊት ቀድመን ስለሆነ የምንከፍለው ለአከራዩ ዕዳው ነው፣ unearned revenue ይሆናል። ለተከራዩ ደግሞ ፕሪፔድ ሬንት ይሆናል ማለት ነው። እንደዚሁም ደግሞ የኢንሹራንስ ፕሪሚየምም የሚከፈለው ኢን አድቫንስ ነው። ቀድመን ልክ የኢንሹራንስ ፖሊሲ ውሉን በምንገዛበት ጊዜ ፕሪፔድ ኢንሹራንስ ብለን ልክ ስንገዛ እንመዘግባለን። ኢንሹራንስ ካምፓኒው ደግሞ unearned revenue ብሎ ይመዘግበዋል። ስለዚህ በየፔሪዱ ልክ ሰርቪሱን እየሰጠ በሚሆንበት ጊዜ ግን የተወሰነውን ፖርሽን እርን እያደረገ ሰርቪስ ያልሰጠበትን ደግሞ unearned revenue ሆኖ ይመዘገባል ማለት ነው። በፋይናንሻል የሩ መጨረሻ አጀስትመንት የሚሰራለት ይሆናል ማለት ነው። ለምሳሌ ማርች ላይ የቤት ክራይ የ1 አመት ከከፈላችሁ በዚህኛው የፋይናንሻል ይር የምትጠቀሙት 4 ወራት ትጠቀማላችሁ። የተቀረ 8 ወራት አለ ለሚቀጥለው ፋይናንሻል ይር የሚሸጋገር ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ የፋይናንሻል ይሩ መጨረሻ ጁን 30 በሚመጣበት ጊዜ የ4ቱን ወር ኢንከርድ ይሆናል። ስለዚህ የ4ቱን ወር ፕሮሬት አድርጋችሁ ኤክስፔንስ ውስጥ ሪከርድ ታረጋላችሁ። የተቀረውን የ8 ወራቱን ግን ለሚቀጥለው አመት መሸጋገር ስላለበት ፕሪፔመንት ውስጥ ይቆያል ማለት ነው። ሌላኛው ጥያቄ ደግሞ interest paid or earned on both the original principal borrowed or lent and previous interest earned is often referred to as A. simple interest, B. future value, C. present value, D. compound interest። ለዚህ ትክክለኛው ምላሽ ኮምፓውንድ ኢንተረስት ነው። ምክንያቱም የሚከፈለውና የምትቀበሉት ኢንተረስት በሁለቱም በፕሪንሲፓሉም በኢንተረስቱም ኢንተረስት የሚታሰብ በሚሆንበት ጊዜ ኮምፓውንድ ኢንተረስት ነው የሚሆነው ማለት ነው። ሲምፕል ኢንተረስት በሚሆንበት ጊዜ በፕሪንሲፓሉ ወይም ደግሞ በፌስ ቫልዩ ብቻ ነው ኢንተረስቱ የሚታሰበው። ቢ ደግሞ ፊውቸር ቫልዩ የሚባለው አሁን ላይ ያላችሁ የገንዘብ መጠን ከአንድ አመት በኋላ ሊሆን ይችላል ወደፊት ምን ያክል ወርዝ ያረጋል የሚለውን የሚገልጽልን ነው። ለምሳሌ የዛሬ 100 ብር ከአመት በኋላ ወይም ደግሞ ከ6 ወር በኋላ ምን ያክል ነው ወርዝ የሚያረጋው። ስለዚህ ይሄንን ኤክስፕሌን የሚያደርግልን ፊውቸር ቫልዩ ነው። ሲ ላይ ያለው ደግሞ ፕሬዘንት ቫልዩ። ፕሬዘንት ቫልዩ የፊውቸር ቫልዩ ተቃራኒ ነው። ዲስካውንቲንግ ተጠቅመን ለምሳሌ ከ6 ወር በኋላ የሚኖረን 100 ብር ቢሆን ከ6 ወር በኋላ የምናገኘው 100 ብር አሁን ላይ ያ 100 ብር ምን ያክል ነው ቫልዩ ስንል ከ100 ብር ያነሰ ቫልዩ ይኖረዋል፣ ምክንያቱም ዲስካውንት ስለምናደርገው ማለት ነው። ይሄ እንግዲህ ፕሬዘንት ቫልዩ የፊውቸር ቫልዩ ተገላቢጦሽ ነው ማለት ነው። ለዚህ ምላሽ ግን ኮምፓውንድ ኢንተረስት የሚለው ትክክለኛ ምላሽ ይሆናል።
ኢንተረስቱ የሚታሰበው በፕሪንሲፓልም እንደገና ደግሞ ፕሪቪየስሊ በነበረው ኢንተረስት ቤዝ ተደርጎ ኢንተረስት ይታሰብበታል። ፕሪንሲፓሉም ወይም ደግሞ ፌስ ቫልዩም ኢንተረስት የሚታሰብበት በሚሆንበት ጊዜ ኮምፓውንድ ኢንተረስት ሜተድ ነው ማለት ነው። ሌላኛው ጥያቄ a financial statement that shows the financial progress of a business over a period of time. A balance sheet, B cash flow statement, C owner's equity statement, D income statement። ከነዚህ ትክክለኛ ምላሽ ኢንካም ስቴትመንት ይሆናል። ኢንካም ስቴትመንት እንግዲህ የኢንቲቲውን ፐርፎርማንስ ፔሪድ ቱ ፔሪድ የሚያሳይ በመሆኑ ምክንያት የኢንቲቲውን ፕሮግረስ እድገቱን የሚያስቃኘን ኢንካም ስቴትመንት ነው። ኢንካም ስቴትመንት እንግዲህ የሚዘጋጀው ስፔሲፊክ ለሆነ ፔሪድ ነው። በኳርተር ሊሆን ይችላል። በኳርተር በሚሆንበት ጊዜ የሚገባው ኢንፎርሜሽን የ3 ወር ብቻ ይሆናል። ሴሚ አኑዋል ከሆነ በ6 ወር ውስጥ የተደረጉትን ትራንዛክሽኖች ብቻ ይገባሉ ማለት ነው። የአመት ከሆነ በዛ አመት ውስጥ የተደረጉ ትራንዛክሽኖች ብቻ ይገባሉ ማለት ነው። ስለዚህ ኢንካም ስቴትመንት በሚዘጋጅበት ጊዜ ከዚህ እስከዚህ ፔሪድ ተብሎ መገለጽ ይኖርበታል ማለት ነው። ባላንስ ሺት በሚሆንበት ጊዜ ግን አዛት ዴት ፋይናንሻል ሪፖርቱ በሚዘጋጅበት ቀን የኢንቲቲውን ስታተስ የሚያሳይ ነው። ምን ያክል አሴት አለው፣ ምን ያክል ሊያቢሊቲ አለው፣ እንደዚሁም ደግሞ ካፒታሉስ ምን ያክል ነው የሚለውን በዛ ሪፖርት በሚደረግበት ቀን ያለውን የኢንቲቲውን ስታተስ የሚያሳየን ነው ማለት ነው። ካሽ ፍሎ ስቴትመንትም እንደ ኢንካም ስቴትመንት ሁሉ ፎር ስፔሲፊክ ፔሪድ ተደርጎ ነው የሚሰራው። የኳርተር ከሆነ የ3 ወራትን የሚይዝ ይሆናል። ሰሚ አኑዋል ከሆነ 6 ወራት ውስጥ የነበረውን የካሽ እንቅስቃሴ የሚያሳይ ይሆናል። የአመት ከሆነ ደግሞ በአመት ውስጥ የነበረውን የካሽ እንቅስቃሴ የሚያሳይ ነው ማለት ነው። ስለዚህ ካሽ ፍሎ ስቴትመንቱ በሚዘጋጅበት ጊዜ ፔሪዱ የመቼ እንደሆነ ከዚህ እስከዚህ ተብሎ መገለጽ ይኖርበታል ማለት ነው። ኦነርስ ኢኩዊቲ ስቴትመንትን በሚዘጋጅበት ጊዜ እንደ ካሽ ፍሎ እና እንደ ኢንካም ስቴትመንት በፔሪድ መገለጽ ይኖርበታል። ባላንስ ሽት ብቻ ነው አዛት ዴት የሚያሳየን ማለት ነው። እዚህ ጥያቄ ግን ትክክለኛ ምላሽ የኢንቲቲውን ፕሮግረስ የሚያሳየን ኢንካም ስቴትመንት ይሆናል ማለት ነው። አስቀድሜ እንደነገርኳችሁ የኢንቲቲውን ፐርፎርማንስ የምናይበት በኢንካም ስቴትመንት ላይ ስለሆነ ስለዚህ ፕሮግረሱንም የምናየው ኢንካም ስቴትመንት ላይ ይሆናል ማለት ነው። ሌላኛው ጥያቄ a profit making business operating as a separate legal entity and in which ownership is divided into shares of stock is known as A service business, B corporation, C proprietorship, D partnership። ለዚህ ትክክለኛው ምላሽ ኮርፖሬሽን የሚለው ነው። ኦነርሺፕ ኢዝ ዲቫይድድ ኢንቱ ሼርስ። ስለዚህ ብዙ ሼር ሆልደርስ ያሉበት የቢዝነስ አይነት እንደገና ደግሞ ሌጋሊ ኢንቲቲው ከኢንቨስተሮቹ ሰፓሬት በሚሆንበት ጊዜ ኮርፖሬሽን ነው ማለት ነው። ሌሎችን ምርጫዎች ስንመለከታቸው ሰርቪስ ቢዝነስ በኮርፖሬሽንም ሊሰራ ይችላል፣ በሶል ፕሮፕራይተርሺፕ ሊሰራ ይችላል። ጀነራል ስለሆነ እሱ አይሆንም ማለት ነው መልሱ። ሲ ላይ ያለው ደግሞ ፕሮፕራይተርሺፕ ማለት ሶል ፕሮፕራይተርሺፕ ማለት ነው። ብዙ ጊዜ እንደዚህ ተደርጎ ስለሚቀመጥ ነው። ዲ ላይ ያለው ደግሞ ፓርትነርሺፕ የሚባለው የሽርክና ማህበር የሚባለው ነው። ይሄ ደግሞ እንደየሁኔታ በእኛም የንግድ ህግ ላይ የተቀመጡ ፓርትነርሺፕ አይነቶች አሉ፣ ወይም ደግሞ የሽርክና ማህበር አይነቶች አሉ። አንዳንዶቹ ኢንቲቲው ከኢንቨስተሮቹ ተለይተው ሊታዩ የሚችሉበት ሁኔታ አለ። አንዳንዶቹ ደግሞ ኢንቲቲውና ኢንቨስተሮቹ አንድ ተደርገው የሚታዩበት አለ። ሁሉም አይነት ፓርትነርሺፕ ሰፓሬት ኢንቲቲ ላይሆን ስለሚችል ማለት ነው። ስለዚህ ለዚህ ትክክለኛው ምላሽ ኮርፖሬሽን ነው። ኮርፖሬሽን ፒውርሊ ኢንቲቲው ኢንቨስተሮቹ ሰፓሬት የሆነ ሌጋል ኢንቲቲ ነው። ሌላኛው ጥያቄ which of the following is considered to be a long term financial goal? A saving for a retirement fund, B paying a specific amount on a credit card bill, C saving for a family vacation, D buying a new car። ከነዚህ ውስጥ እንግዲህ ሎንግ ተርም ፋይናንሻል ጎል የሚሆነው ኤ ነው ማለት ነው። ሴቪንግ ፎር ኤ ሪታየርመንት ፈንድ። ሌሎቹን ስንመለከታቸው ሎንግ ተርም የሚያስብላቸው አይደሉም። ቢን ስንመለከተው ፔይንግ ኤ ስፔሲፊክ አማውንት ኦን ኤ ክሬዲት ካርድ ቢል፣ ይሄ እንግዲህ ቀን ተቀን ለተጠቀምናቸው ኮንሳምፕሽናችን የምንከፍለው ነው። ስለዚህ ይሄ ሎንግ ተርም የሚያስብል አይደለም። ሲ ላይ ያለው ሴቪንግ ፎር ኤ ፋሚሊ ቫኬሽን፣ ይሄም በጣም ሾርት ፔሪድ ለሆነ ጊዜ ሴቭ የሚደረግ ነው፣ ሎንግ ተርም አይደለም። ዲ ባይንግ ኤ ኒው ካር፣ ይሄ የተወሰነ ሾርት ተርም ባያስብልም ሚዲየም ሊያስብል ይችላል። ሎንግ ተርም የሚያስብል ግን ላይሆን ይችላል ማለት ነው። ስለዚህ ከነዚህ ከቀረቡት አማራጮች ሎንግ ተርም ፋይናንሻል ጎል የሚያስብለው ሴቪንግ ፎር ኤ ሪታየርመንት ፈንድ ይሆናል ማለት ነው። ሌላኛው ጥያቄ the difference between the balance of a plant asset account and the related accumulated depreciation account is termed as A market value, B carrying value, C contra asset, D liability። ከነዚህ ውስጥ እንግዲህ ትክክለኛው ምላሽ የሚሆነው carrying value ነው። ከማንኛውም ፕላንት አሴት ወይም ደግሞ ከፊክስድ አሴት ላይ አኩሙሌት ዲፕሪሲዬሽንን በምትቀንሱበት ጊዜ የሚቀረው መጠን ቡክ ቫልዩ ወይም ደግሞ ኬሪንግ ቫልዩ ነው የሚባለው። ስለዚህ ትክክለኛው ምላሽ የሚሆነው ኬሪንግ ቫልዩ ነው። ኬሪንግ ቫልዩ
ቢ ላይ ነው ያለው። ማርኬት ቫልዩ የሚባለው አሴቱ ወደ ማርኬት ቢወጣ ምን ያክል ወርዝ ያደርጋል የሚለውን ሪፍሌክት የሚያደርገው ነው። ኮንትራ አሴት ደግሞ የሚባለው የአሴት ኖርማል ባላንሱ ዴቢት ላይ ነው። አሴቱን እንዲቀንስ የሚያደርገው ኮንትራ አሴት ይባላል። ይሄ እንግዲህ አኩሙሌትድ ዲፕሪሲዬሽን ኮንትራ አሴት ነው። ዳውትፉል አላዋንስም እንደዚሁ ኮንትራ አሴት ነው የሚባለው ማለት ነው። ሊያቢሊቲ ደግሞ ኖርማል ባላንሱ ክሬዲት ነው። ለዚህ ጥያቄ ግን ትክክለኛ ምላሽ ካሪንግ ቫልዩ ይባላል። ከፕላንት አሴት ላይ አኩሙሌትድ ዲፕሪሲዬሽን በሚቀነስበት ጊዜ የሚቀረው መጠን ቡክ ቫልዩ ወይም ደግሞ ካሪንግ ቫልዩ ስለሆነ የሚባለው ለዚህ ትክክለኛ ምላሽ ቢ ላይ ያለው ካሪንግ ቫልዩ ይሆናል ማለት ነው። ኮንትራ አሴት የሚባለው እንግዲህ ከአሴቱ ኖርማል ባላንሱ በተቃራኒ በኩል ስለሚሆን ኮንትራ አሴት ይባላል። ሌላኛው ጥያቄ ማርኬትስ ኢን ዊች ፈንድስ አር ትራንስፈርድ ፍሮም ዶዝ ሁ ሃቭ excess funds available to those who have a shortage of available funds are called A. commodity markets, B. funds market, C. financial market, D. derivative exchange markets። ጥያቄው እንግዲህ እንዳያችሁት ኤክሰስ ፈንድ ካላቸው የፈንድ እጥረት ወዳላቸው ትራንስፈር የሚደረግበት ማርኬት ፋይናንሻል ማርኬት ነው። ሌሎቹም ምርጫዎች ስንመለከታቸው ኤ ላይ ያለው ኮሞዲቲ ማርኬት ነው። ኮሞዲቲ ማርኬት ላይ ፈንድ ትራንስፈር የሚደረግበት ሳይሆን እቃዎች የሚሻሻጡበት ገበያ ነው እንጂ ፈንድ ትራንስፈር የሚደረግበት ስላይደለ ኤ አይሆንም ማለት ነው። ቢ ላይ ደግሞ ያለው ፈንድስ ማርኬት የሚባለው ፈንድስ ማርኬት ራሱ ፓርት ኦፍ ፋይናንሻል ማርኬት ነው። ስለዚህ ፋይናንሻል ማርኬት የሚለው ኮንሰፕት በጣም ብሮድ ነው ማለት ነው። ፈንድስ ማርኬት እንደ ሙቹዋል ፈንድስ የሚባሉ አሉ፣ ሌሎችም የፈንድ አይነቶች አሉ። እነዚህ በፋይናንሻል ማርኬት ውስጥ የሚካተቱ ናቸው። ዲ ላይ ያለው ደሪቬቲቭ ኤክስቼንጅ ማርኬት፣ የደሪቬቲቭ ማርኬት በአብዛኛው ስፔኩሌቲቭ የሆነ ማርኬት ነው። ደሪቬቲቭ ማርኬት ራሱ ፓርት ኦፍ ፋይናንሻል ማርኬት ነው፣ በፋይናንሻል ማርኬት ውስጥ የሚካተት ነው። ነገር ግን ጥያቄውን በደንብ ሪፈር የሚያደርገው ፋይናንሻል ማርኬት የሚለው ስለሆነ ደሪቬቲቭ ኤክስቼንጅ ማርኬትም ፈንድ ማርኬትም በፋይናንሻል ማርኬት ውስጥ የሚካተቱ ናቸው ማለት ነው። ሌላኛው ጥያቄ አኩሙሌትድ ዲፕሪሲዬሽን ኢዝ ኤ ኤክስፔንስ አካውንት፣ ቢ ስቶክሆልደርስ ኢኩዊቲ አካውንት፣ ሲ ሊያቢሊቲ አካውንት፣ ዲ ኮንትራ አሴት አካውንት። አኩሙሌትድ ዲፕሪሲዬሽን ኮንትራ አሴት አካውንት ነው፣ ኤክስፔንስ አካውንት አይደለም። ዲፕሪሲዬሽን ኤክስፔንስ በሚሆንበት ጊዜ የዛም ፔሪድ ብቻ የሚገልጸው የዲፕሪሲዬሽን መጠን ዲፕሪሲዬሽን ኤክስፔንስ ይሆናል። ስለዚህ ኤክስፔንስ አካውንት ይሆናል። አኩሙሌትድ ሲሆን ግን የአሴቱ ላይፍ ታይም ዲፕሪሺየት ያደረገው መጠን ማለት ነው። እንደዛ በሚሆንበት ጊዜ አኩሙሌትድ ዲፕሪሲዬሽን ነው። ስለዚህ የአሴቱ ኮንትራ አካውንት ስለሆነ ኮንትራ አሴት አካውንት ይሆናል ማለት ነው። ስቶክሆልደርስ ኢኩዊቲ አይደለም፣ ሊያቢሊቲ አካውንትም አይደለም ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ከቪዲዮ ከተጠቀማችሁበት ላይክ፣ ሼር አድርጉ። ለቤኮ ቲዩብ እንግዳ ከሆናችሁ ደግሞ ሰብስክራይብ አድርጉት። አብራችሁኝ ስለቆያችሁኝ አመሰግናለሁ። ቻው